ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቁርአንን በህይወታችን ከሚያጋጥሙን ነገሮች ጋር እያስተሳሰሩ መሄድ ደስ ይላል። አሁን ከነጋ ከጥቂት ደቂቃዎች በፊት የሆነ ንባብ እያነበብኩ ነበርና በመሃል ለምን ይሄን ነገር ቼክ አላደርግም ብዬ ገባው። የሆነ ስለ እስላማዊ የህዝብ ቆጠራ ብዛት ማለት ነው የህዝብ ብዛት ቼክ ለማድረግ ገባሁና የሆነ ሪሰርች አየሁ። ሪሰርቹን ያዘጋጀው ፒው ሪሰርች ሴንተር የሚባል አሜሪካ ውስጥ ያለ ትልቅ ድርጅት ነው። ድርጅቱ ደግሞ ገለልተኛ ድርጅት ነው። ሃይማኖታዊ አይደለም፣ ምን አይደለም፣ ፖለቲካ እንትን የለበትም፣ ገለልተኛ ነው ይባላል። ያው ገለልተኛ ይባላል እንጂ ገለልተኛ የሚባል ነገር ዓለማችን ላይ በጣም የለም ማለት ትችላላችሁ። ገለልተኛ መሆንም ስለማይቻል አትሊስት ቢያንስ ያንተ ባክግራውንድ የእናት አባቶች ማንነት ባንተ ውስጥ የሆነ ኢፌክት አለው። ኢቭን አሁን ፈረንጆች እኮ በጣም ገለልተኛ ሆነው ከሙስሊሙ ጋር ገለልተኛ መሆን አይችሉም። ምክንያቱም ክሩሴደስ ዋር ስላለ ማለት ነው። የመስቀል ጦረኞች የበፊቱ ታሪክ ስላለ መሆን አይቻልም። በቃ ገለልተኛ ሆነ ያቅምህን ትሞክርና የሆነ ቦታ ላይ ደግሞ ያቺ ነገር ትመጣለች። እና ፒው ሪሰርች ሴንተር ያቀረበው ሪሰርች ነው። ይሄን ሪሰርች ስመለከት ያነበብኩት ጠዋት ላይ ያነበብኩት ስቀራ የነበረው አንድ የቁርአን አያት እዛ ላይ إن الذين كفروا ينفقون أموالهم ليصدوا عن سبيل الله فسينفقونها ثم تكون عليهم حسرة ثم يغلبون والذين كفروا إلى جهنم يحشرون إلى الله سبحانه وتعالى እነዚያ ከሃዲያን እኮ ንብረቶቻቸውን ያወጣሉ ያፈሳሉ አለ። ንብረታቸውን በደንብ አድርገው ያወጣሉ። የሱዱ عن سبيل الله ከአላህ መንገድ ሰዎችን ለመመለስ فسينفقونها ብራቸውን ያወጣሉ ثم تكون عليهم حسرة ይጸጸታሉ ማለት ባወጡት ብር የት አኺራ ላ ዱንያ ላይ ምክንያቱም ثم يغلبون ያለው ብሩን ካወጡ በኋላ ይጸጸታሉ። ምክንያቱም ثم يغلبون ይሸነፋሉ። በስተመጨረሻ እስላምን ለማጥፋት ብር ያወጡና ያ ነገር ተቃራኒ ይሆንባቸዋል። والذين كفروا ከሃዲያን ደግሞ ኢላ ጀሃነም ይحشرون ወደ ጀሃነም ይሰበሰባሉ ብሎ አላህ Subhanahu Wa Ta'ala ነገረ። ይሄ ሪሰርች ምንድነው የሚለው? ስለ ሙስሊም ፖፑሌሽን ነው የሚናገረው፣ ስለ ሙስሊም ብዛት ለውጥ ነው የሚናገረውና ሱብሃንአላህ የሙስሊም ብዛት ብሎ አስቀምጦ የምታስታውሱ ከሆነ ከ2000 ዓመተ ፈረንጅ ጀምሮ እንደ አውሮፓውያን አቆጣጠር ከ2000 ጀምሮ ሙስሊሙን ማህበረሰብ የሆነ የማይወጣበት ጭቃ ውስጥ ነው ያስገቡት። ምክንያቱም 1991 ድረስ ከ1945 እስከ 1991 ድረስ ኮልድ ዋር የሚባል ነገር ይሄድ ነበር። ሁለቱ ሀያላን ሀገራት የሚባሉ አሜሪካና ራሺያ መካከል አሜሪካ ራሺያን አዳክማ 91 ላይ ብትንትኗን ሶቪየት ህብረትን ብትንትኗን ካወጣች በኋላ ሙተፈሪቅ ሆነች። በቃ ጠላት የላትም። እሷ ደግሞ አሜሪካ ሙተማሲክ ሆና መቀጠል አትችልም። ምክንያቱም ስብጥሩ በጣም ብዙ ነው አሜሪካ ውስጥ ያለው። ሁሉም ስቴት ራሱን የቻለ እንትን ነበር፣ ተቅሪበን ሀገር ነበር። ሁሉም በጣም የተለያዩ ባህል ነው ያላቸው፣ ሁኔታ ነው ያላቸው፣ አስተሳሰብ ነው ያላቸው። አንዱ ስቴት ውስጥ የሚፈቀደው እዛ ጋር አይፈቀድም። በዚያ ላይ ደግሞ መሳሪያም ተስፋፍቶ ነው ሀገሪቷ ውስጥ ያለውና ሲቪል ዋር ለመነሳትም በጣም ቅርብ ነው። የውጭ ጠላት ከሌለ የውጭ ጠላት ብዙ ጊዜ የሚያስፈልገው የውስጥን አንድነት ለመጠበቅ ነው። በተለይ ማህበረሰቡ አንድ አይነት ማንነት የሌለው ከሆነ ማለት ነው። እና አሜሪካ ጠላት መፍጠር ነበረባት። ጠላታቸውን ፈልገው ሙስሊም እስላምን ነው የመረጡት ጠላታቸው ለማድረግ። እስላምን መርጠው ሲነሱ መጀመሪያ ኢራቅ ላይ ተከፈተ ጦርነት ምናምን ነገር እያለ በስተመጨረሻ አፍጋኒስታን ውስጥም ገቡ፣ ምን ውስጥም ገቡ። ያ ነገር እየሄደ መጥቶ እስከ 2011 ድረስ መጣ። 2011 ላይ ደግሞ ራሳቸው ይሰሩት የነበረው ነገር በጣም ስለከበዳቸው ነገሩን በቃ ለሙስሊሙ ሀገራት አስረክበው የሙስሊሙን ሀገራት ውስጥ እንትን በመቀስቀስ ሰላማዊ ሰልፉን ሲቀሰቀስን በመደገፍ እንትንም በማድረግ ፈንድ በማድረግ ይሄኛው እንዳይወድቅ ያኛው እንዳይቆም እያደረጉ እንዳትሞት በሚለው ፕሪንሲፕል ላይ ሙስሊሞችን ለማኖር በጣም ብዙ ብር ፈንድ እያደረጉ ነበር። ኢቭን እንደሚነገረው ከሆነ እኮ በኢራቅ ጦርነት ላይ ብቻ እስከ 1.6 ትሪሊየን ዶላር ወጥቷል ይባላል፣ በወጪ ደረጃ ማለት ነው። ያንን ሁላ ብር አውጥተው በጣም ሰርተውበት እንደዚያ ደግሞ እነሱ እየገሰገሱ ከስር ደግሞ እንትን ላኩብን። አሁን ራንድ ድርጅት የሚባለው አሁን ለምሳሌ ራንድ አሶሲዬሽን ሙስሊሞቹ በጦርነትም እንዲህ እየተፋጁ እርስ በራሳቸው እንዲበላሉ አደረጉና ከ2011 ጀምሮ ከዚያ በኋላ ደግሞ አይዲዮሎጂካሊ ደግሞ እንዲዳከሙ በሐሳብ ደረጃ ዲን ውስጥ ቸክ እንዲኖርብህ እንድትጠራጠር እስላምህ ራሱ ያን ነገር መስራት ጀመሩ። ተሽኪክ ተጀመረ። ሙስሊሙ ላይ ትልቅ ዘመቻ ተከፈተ። በአይዲዮሎጂ ደረጃ እስላምን እየመቱ በሚሊተሪ እስላምን እየመቱ እንትን እያሉ ቀጠሉ። በነገራችን ላይ ይሄን በመላምት ደረጃ የተናገራቸው የሆነ ሰው ነበር አስታውሳለሁ። በ1990ዎቹ ውስጥ ነበር ያን ነገር የተናገረው። የግድ እስላምን ለመምታት ሁለቱም መጠቀም አለብን። እስላም በስነ ልቦና በጣም ከፍተኛ እንትን ላይ ነው ያለው፣ ሌቭል ላይ ነው ያለው ስነ ልቦናው።
ራሱን ከፍ አድርጎ ነው የሚያየው። በቃ ራሱን ስህተት የሌለበት ሙሉ የሆነ ሃይማኖት አድርጎ ነው የሚያስበው። ቁርአንም የሚናገረው እሱን ነው። ስለዚህ ማድረግ አለብን ጎዶሎ እንደሆነ ሰባብረን ማሳየት አለብን። ያንን ስናሳይ ደግሞ በአስተሳሰብ ደረጃ የአስተሳሰብ ልዕልናቸውን እየሰበርን በሚሊተሪም ደግሞ እየሄድንበት ነው ያለው። ያ ነገር ተግባራዊ ተደርጎ ብር ወጥቶበት እንትን እየተባለ ነው። ከዚያ ይሄ ፒው የሚባለው ሪሰርች ከ2010 እስከ 2020 ድረስ ያለውን የሙስሊም ቁጥር ለውጥ ነው የሚናገረው። በሚገርማችሁ ሁኔታ ይሁላ ዘመቻ ተከፍቶበት ይሁላ ጦርነት እንትን ብሎበት የሙስሊሙ ብዛት በዓለም ደረጃ በጣም በሚገርም ሁኔታ ቁጥር አንድ ሆኖ እሱ ነው እየተስፋፋ ያለው ነው የሚለው ከ2010 እስከ 2020 ባለው ቆይታ ውስጥ አስባችሁታል። በዚያ ጦርነት መሃል ሶሪያ ውስጥ ጦርነት ነበር፣ ፍልስጤም ላይ ጦርነት አለ፣ እስቲ እስካሁን ድረስ እየሄደ ነው። ብዙ ሀገራት ላይ ሊቢያ ላይ ጦርነት አለ። ይሄን ሁላ ጦርነትን እያስተናገድን የሙስሊሙ ቁጥር ሰማይ እየነካ ነበር። እንዴት ነው ያ ነገር እየተስፋፋ የነበረው? እንዴ እየወለዱ ነው እንዳትል ደግሞ አብዛኛው የቁጥሩ ብዛት የጨመረው ይላል። የቁጥሩ ለምሳሌ ያክል አሁን ኖርዝ አሜሪካ ነው የወሰደው። ኖርዝ አሜሪካ 58% ነው የጨመረው አለ። የሙስሊም እስላምን የመቀበሉና ወደ ኢስላም የመግባቱ ነገር 58% ነው የጨመረው ይላል የሙስሊሙ ብዛት ኖርዝ አሜሪካ ውስጥ። ኖርዝ አሜሪካ ደግሞ በጣም ማይኖሪቲ ነን እኛ። እና ያን ነገር ስታስብ የኩፍር ሀገር ላይ ተቀምጦ ያን ሁላ መጨመር መቻል ብዙ ሰዎች ኢስላምን እየተቀበሉ እንደሆነና እነሱ የሚያወጡት ፈንድ የሚያደርጉት ነገር ብዙ ሰዎች ወንድሞችና እህቶችን እያመጣልን መሆኑን ለመናገር ነው። አላህም ቁርአን ላይ የተናገረው ነገር ትክክል ነው። ብራቸውን ያወጣሉ፣ እስራኤልን ይደግፋሉ። ሰዎች ደግሞ ገዛዎች እንደተበደሉ ሲያውቁና እነሱን መደገፍ እንዳለባቸው ሲገባቸውና እነሱን ለመደገፍ ሲመጡ ቁርአንን ማንበብ ይጀምራሉ፣ ይሰልማሉ። ሴፕቴምበር 11 የሚባለው ላይ ፎቁን ራሳቸው አወደሙት። በውስጥ አዋቂነት ራሳቸው ካወደሙት በኋላ ሙስሊሙ ላይ ለመመለስ ፈለጉ። የሙስሊሙ እጅ ነበረበት ወይ? አላሁ አዕለም። ሊኖርበትም ይችላል፣ የነውሳማ እጅ ሊኖርበት ይችላል፣ አለንበትም ስላሉ ማለት ነው። እነሱም ግን በደንብ አድርገው በሩን ከፍተውለት ምን ብለው ያ በጣም ረጅም ኬዝ ነው እና ያንን ሁላ ነገር አደረጉ። ለምን? ኢስላሞፎቢያ የሚባለውን ነገር ለማስፋፋት። ደግነቱ ግን እነሱ እንዲህ ኢስላሞፎቢያን ለማስፋፋት በሚሰሩበት ሰዓት ላይ የኢስላም መስፋትና የኢስላም ብዙ ቦታ መድረስ የሚሰጠው ትልቅ እንትን አለ። እሱ ምንድነው? ኢነ الذين كفروا ينفقون أموالهم ليصدوا عن سبيل الله فسينفقونها ثم تكون عليهم حسرة ثم يغلبون والذين كفروا إلى جهنم يحشرون። ብራቸውን ያወጣሉ፣ ባወጡት ብር ደግሞ ይሸነፋሉ። የሆነን ችግር ፈጥረው ወደ ሙስሊም ያላክካሉ፣ ችግሩ ወደ እነሱ ራሳቸው ተመልሶ ይበላቸዋል ማለት ነው። ይሄን ያለው ይሄን ሁላ የአላህን ቃል ሱብሓነሁ ወተዓላ እውን ሆኖ አይተነዋል። እንደተጸጸቱበትም ያን ነገር አሁን ለምሳሌ የኢራቅ ጉዳይ ሲነሳ ትራምፕ ሲናገራቸው ከነበረው ነገር አንደኛው ኢራቅን መምታት አልነበረብንም ነው። አሜሪካም እየተጸጸተችበት ያለችው ነገር ሚድል ኢስት ላይ መግባት አልነበረብንም፣ ወደ ስራችን ፎከስ አድርገን ብንሄድ ይሻለን ነበር የሚል ነገር ነው። ዱንያ ላይ ጸጸቷቸዋል አይደል? የአኺራውን ደግሞ አላህ ነግሮናል። የዱንያውን እንዳሟላው ሁላ አኺራንም እንደሚያሟላ ባለሙሉ ተስፋዎች ነን። አላህ ሱብሓነሁ ወተዓላ ቁርአንን ሰምተው መልካምን ነገር ሰርተው ጥሩ ምንዳ ካገኙ ባሮቹ ያድርገን። ይሄኑ ለማስታወስ ያክል ነው። ማንም ወደደ ማንም ጠላ ኢስላም ወደ ላይ ነው። ኢንሻአላሁ ተዓላ ከፍታውን እየጨመረ ነው የሚሄደው። እናንተም ታስታውሳላችሁ ከቅርብ ጊዜ ወዲህም ሀገራችን ላይ ኢስላምን ለመተናኮል ብዙ ሰዎች ብዙ ነገር እያደረጉ ነው። አንድ ነገር ባደረጉ ቁጥር ረብል ዒዘቲ ወልጀላል 100 ነገር እየተካ፣ አንድ መጥፎ ነገር ባደረጉ ቁጥር 100 ነገር እየተካ ኢስላሙን እያስፋፋው ነው። ወደፊትም ኢስላም ኢንሻአላሁ ተዓላ ይስፋፋል፣ ዓለምን ያዳርሳል። ነብዩም ሰለላሁ ዐለይሂ ወሰለም ሲናገሩ የትኛውም ቤት ኢስላም ሳያንኳኳ እንደማይቀር ተናግረዋል። እያየንም ነው፣ ወደፊትም እናያለን بإذن ተዓላ። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.